አምጣልኝ ያንን ህዝቡ ያደረገው በደል የተናገሩበት አምጣ የወመኔ ሁላ ስማው ይኸው እንደምታዩት ያው ሲራክ ተመልከቱ። ተከፍሎኝ አይደለም ማንም ይከፍለኝ የለም መዝግብልኝ ለታሪክ ይቀመጥልኝ ኮተታም ሀገር ለትውልድ አላስረክብም። እንዲህ የሚንጨረጨሩ ኦርቶዶክሳውያን ነበሩ። ሚሊዮኖችን ወክላለሁ ሚሊዮኖችን እኔ አክሊለ ገብርኤል የስላሴ ባሪያ የድንግል አሽከር ባለማተሩ የምስራቁ ሰው የሐረርጌው ሰው የተዋህዶ ልጅ በቃል ለሺም በቃል አምጣው ጥፋቱን የዘረዘሩበትን አምጣ ደብዳቤውን አምጣ ቶሎ በል ከዛ ከላይ አምጣ ይሄ ሌብነት የዘረዘረበትን ተመልከት። እንግዲህ የቆቡ ተቀምጦ ስልጣኑን ተቀምጦ መውረድ ነው ያለበት። አንደኛ የቀኖናና የዶግማ ጥሰቶች ይላል። አንደኛ ግለሰቦች በነገራችን ላይ እዚህ ምስራቅ ወለጋ በአጼ ምኒልክ ጊዜ ጋር የወርቅ ጽላት ነው የወሰደው። ባለፈው አሳይቻቸዋለሁ። ሰብሮ ነው የወሰደው ይሄ ሌባ። እዚህም የወርቅ ጽላት ነበራቸው። ጋምቤላ ኪዳነ ምሕረት የወርቅ ጽላት ነበረች። ይሄ ሰረቀው ነው ተመልከቱ። ይሄን ሰርቆ ቤተ ክህነቱ እንግዲህ ይዞታል። ሲኖዶስ ላይ ቀርቧል። ማፊያ እኮ ነው በላያችን ላይ ይሾም እንዴ! ጃልብሩ እኮ ነው የተሾመው እንዴ! ደብረጽዮን እኮ ነው ቆብ አድርጎ የመጣው። ጁንታ እኮ ነው የተሾመው። ወመኔ እኮ ነው የተሾመው። የጋምቤላ የሐመረኖ ኪዳነ ምሕረትን እንትን ከሰረቀ በኋላ እንግዲህ እነሱም አመልከቻ ጽፈዋል። የወለጋዎቹን አይታቸዋል እንደምታዩት ማለት ነው። ግልባጭ አድርገው የጠፋብን ንብረት በአስቸኳይ ተጣርቶ እንዲመለስልን ስለመጠየቅ በናስር እንደዚህ ወስዶብናል። ይሁን እንጂ የተራለሰ ምንም ያለበት ነገር ሳይሆን ተቃሹ ንብረት ሰርቆ እንዲሄድና ለብዛው እንዲጠፋ ድል የሚሰጥ በመሆኑ እንዲሁ እባካችሁ መልሱልን ይላሉ። እንግዲህ ምዕመናን መከራ ገቡ፣ ካህናት መከራ ገቡ። የጳጳስ ሌባ፣ የጳጳስ ወንበዴ፣ የጳጳስ ዘራፊ ተሾሙባቸው። ካህናትም ምዕመናንም ገቡ። የማፊያ ጥርቅም ከየት ነው የመጡት? ከየት ነው የተሰባሰቡት? ማን ነው ላያችን ላይ ፈቶ የለቀቃቸው? እንመለከታለን። እንግዲህ አንድ ሁለት ብለን እንቁጠር። ሂድ አምጣልኝ። ዛሬ አሩሲ መሄድ ይቀርብ ነው። ግለሰቦች አባ ማቴዎስ በሐመረኖ ኪዳነ ምሕረት ቤተክርስቲያን የነበረ ለአባ በርተለሜዎስ ከእስልምና ሃይማኖት መጥቶ በተለያዩ አብያተ ክርስቲያናት እየተዘዋወረ የሐሰት ትምህርት ሲያስተምር የነበረና ቤተ መቅደስ ውስጥ ጭምር ሴት አስገብቶ ዝሙት የፈጸመ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ሎቱ ስብሐት እስላም ሹሞብን ነግሬያቸዋለሁ እኮ እስላም አምጥቶ ቤተ መቅደስ ጭምር አስገብቶ ዝሙት የፈጸመ ቤት ነው እግዚአብሔር የሚታረቀን ቤት ነው እግዚአብሔር። አባ ጴጥሮስ በተክለ ሃይማኖት ገዳም ተቀምጦ ዝሙት ሲፈጽም የነበረ አባ መልከጼዴቅ በቡንቺዶ ቅድስት ሥላሴ ቤተክርስቲያን በዲማ ወረዳ ቤተ ክህነት ሙሉ በሙሉ የምንፍቅና ትምህርት ሲያስተምር የነበረ አባ ዳንኤል በሕዝብ ፊት ባሮ ወንዝ ላይ ቆቡን ጥሎ ቤተክርስቲያንን ያዋረደ በጥቅሉ ከላይ የተጠቀሱ ግለሰቦች በሊቀ ጳጳሱ አመንኳሽነት በየአጥቢያ ቤተክርስቲያኑ የሐሰት ትምህርትና በግላጭ ዝሙት ሲፈጽሙ ከቆዩ በኋላ ወደ ነበሩበት ተሐድሶና ፕሮቴስታንትነት ተመልሰዋል። መድኃኔዓለም አባቴ ንቀል የጳጳስ ዘንዶ ከቤተ ክርስቲያኒቷ ላይ አባቴ መድኃኔዓለም ደብረ ዘይት የተሰራው ቤት፣ ኮተቤ የተሰራው ቤት፣ ቪላ የጳጳስ ማለት። በተጨማሪም ታደለ የተባለ በቀን ሰራይ ሲተዳደር የነበረ የመከላከያ ሰራዊትን ተቀላቅሎ እያገለገለ ሳለ አማራ ክልል በሚንቀሳቀሱ ታጣቂዎች ተማርኮ ወደ ተወለደበት ደቡብ ክልል እንዲመለስ ተደርጎ በሚኖርበት መጀመሪያ ላይ በነበራቸው ትውውቅና ስራ እሰጥሃለሁ በማለት ጠርተው አስመጥተው ሳይውል ሳያድር በማመንኮስ እና አባ ኤውስጣቴዎስ የሚል ስም በመስጠት
የቅድስት አርሴማ ገዳም አስተዳዳሪ አድርገው ቢመድቡትም ከ6 ወር በላይ ደሞዝ ባለመከፈሉና የሚበላው በማጣቱ ገዳሙንም ቆቡንም ጥሎት ተመልሶ ወደ ነበረበት ስራ ተሰማርቶ በመታየቱ የምንኩስናና የቤተ ክርስቲያን ክብር ዝቅ እንዲል አድርጓል። የመድኃኔዓለም ያለ የግል አጃቢዎቹ ከሆኑት መካከል አንደኛ ከግል ጠባቂዎቻቸው መካከል ኤጲሳ ደስታ የፕሮቴስታንት እምነት ተከታይና ዘማሪ የመድኃኔዓለም ያለ። ሁለተኛ ኦሊያድ መብራቱ የተባሉ አጃቢዎቻቸውን ምንም አይነት የቤተ ክህነት እውቅና ሳይኖራቸው ጋምቤላ ከተማ ጊዋ ከተባለ ሆቴል ቁርስ ከበሉ በኋላ የድቁና ማዕረግ ሰጥተው ቤተ መቅደስ ውስጥ አስገብተው አቁርበዋቸዋል። የመድኃኔዓለም ያለ የንብረት የሀብት ምዝበራ የሀገረ ስብከቱን 4 መኪኖች ሽጠው ገንዘቡን ለግል ጥቅማቸው አውለዋል። ሁለተኛ ቅድስት ኪዳነ ምሕረት ካቴድራል ቤተክርስቲያን ስትጠቀምበት የነበረውን ግዙፍ የሆነ ለብዙ አገልግሎት የሚውል ከፍተኛ ፓወር የሚያመነጭ ጄኔሬተር ሽጠው ገንዘቡን ለግል ጥቅማቸው አውለውታል። ሶስተኛ የሀገረ ስብከቱን መገልገያ ሞተር ሽጠው ገንዘቡን ለግል ጥቅማቸው ተጠቅመዋል። አራተኛ ለአቡነ ተክለ ሃይማኖት ገዳም የህንፃ ግንባታ ተብሎ ከህዝበ ክርስቲያን በተሰበሰበ ገንዘብ የተመረተ ብሎኬት ከጋምቤላ ክልል ውጪ ጭነው ወስደዋል። አምስተኛ የዳግማዊ ደብረ ዳሞ ጀጀቢ አቡነ አረጋዊ ቤተክርስቲያን በአክሱም ጽዮን ዲዛይን ለመገንባት ታስቦ ተክለ ብርሃን አምባዬ ኮንስትራክሽን በድጋፍ የተገኘ ባለ 24 የቱርክ ፌሮ ብረት ከጋምቤላ ክልል ውጪ ሙሉ ኤፍኤስአር መኪና ጭነው ወስደዋል። ስድስተኛ በውድ ገንዘብ የተገዛ የድንጋይ ጠጠር እንዲሁም ሌሎች የግንባታ ግብአቶች ሙሉ በሙሉ ተጭነው ተወስደዋል። ሰባተኛ የሀገረ ስብከቱ ንብረት 4 ተሽከርካሪ መኪናዎች ሙሉ ሞተር ሳይክል ተሽከርካሪ ተወስዷል። አራት የቤተ ክርስቲያናት ከሙዳየ ምጽዋትና ከዕለት ገቢ የሚገኝ ገንዘብ ያለምንም ሰበካ ጉባኤ ለዓመታት ለግላቸው ተጠቅመዋል። ቢዝነስ፣ የግል ቢዝነስ። ምዕመናኑ እመቤቴ እያለ መጥቶ ይሰጣል፣ ተክልዬ እያለ መጥቶ ይሰጣል። እሳቸው ቁጭ ብለው ለሸኔ ለሴት አውሎቻቸው ለደላሎቻቸው ሂድ አባ ሩፋኤል ከሚሰራቸው አጸያፊና አምጣልኝ እንጂ ቀረብ አድርገው ምንድነው አንተ አጸያፊ እንዲሁም ከሚዘገንኑ ተግባሮች መካከል ለጠቅላይ ቤተ ክህነት ማቅረብ የፈለግናቸው በጣም ጥቂቶቹን ብቻ የዘረዘርናቸው ሲሆን ችግሮቹ እንዲስተካከሉ ቤተክርስቲያኖቹ በቃለ ዓዋዲ መሰረት እንድትመራ የሲኖዶስ መመሪያ እንዲከተሉ የቆዩ አብያተ ክርስቲያናት እኔ ደግሞ ጊዜ እሰጣለሁ። ሁሉም ጳጳሳት ተዋርዶ ቤተክርስቲያኒቷን ነጻ ትወጣለች። እኔ ደግሞ ሌላ አጸያፊ ቪዲዮ በቴሌቪዥን እለቃለሁ። ቤተክርስቲያኒቷ መልስ ማትሰጥ ከሆነ ይሄን ዱርዬ ይሄን ቦዘኔ ማታስቆምልን ከሆነ ሁሉም ጳጳስ አንገቱን ይደፋል። እኔ ዘመድኩን በቀለ ማተቤን አልበጥስም። ግን ደግሞ ጸያፍ የሚያስብል ቀፋፊ ነገር እሰጣለሁ። ለአራቱ ወንዶች የተገዙት ቤቶች በአስቸኳይ ለቤተ ክርስቲያን ገቢ እንዲደረጉ አሳስባለሁ። ቪዲዮዎቹን ከመነኮሳቱ ቪዲዮዎቹን ከቀረጸው ሰው ገንዘብ ሰጣችሁ ሰብስባችኋል። እኔ ጋር ያለውን ግን መሰብሰብ አትችሉም። አሳያለሁ። የሰው ልጅ እንዴት ሱዳን ድረስ ሄዶ ብልት የሚያቆም መድኃኒት እሱ ይቀር ብቻ። አሁን ወደ ሌላው እንሂድ። እንዳበድን አንቀር። ጠቅላይ ቤተ ክህነቱ የሚፈልጉትን ጠይቀዋል። አምጣልኝ ወደ ላይ ቶ
ከጠቅላይ ቤት ነው ይደረግልን የምጠይቀው። አንደኛ የግለሰቡን እምነት እንዲመረምርልን እንፈልጋለን። ሁለተኛ ሚያዝያ 1999 ወደ ሀገረ ስብከቱ እንዲመጡ የተረከቡት ደብል ጋቢና መኪና በልማት ተራድኦ ኮሚሽን የተበረከተ ደብል ጋቢና የቶዮታ ኮድ 35 መኪና በወረዳ ቤተ ክህነቶችና በ44 ገዳማት ትብብር የተገዛ መኪና በሀገረ ስብከቱ ገንዘብ የተገዛ ነገር ግን ለጵጵስና ባለ ሲመት ከክልሉ መንግስት ተበረከተልኝ በሚል የሐሰት ሪፖርት የቀረበበት መኪና የቅድስት አርሴማ ገዳም ዘመናዊ ጄኔሬተር የአቡነ አረጋዊ ቤተክርስቲያን ግንባታ የሚሆን በድጋፍ የተከረከበው ባለ 24 የቱርክ ፌሮ እንዲመለስልን ከልማት ተራድኦ ኮሚሽን ለአቡነ ተክለ ሃይማኖት ገዳም ልማት የተበረከተ የሞሃ ሞተር ሳይክልና ከፍተኛ ፓወር ያለው የውሃ ፓምፕ ጄኔሬተር በጥቅሉ ከዚህ በላይ የጠቀሱ ተሽከርካሪዎችና ሞተሮች የት እንዳደረሷቸው እንዲጠየቁልን። ሶስተኛ በገዳሙ ያሏቸው ቶሎ አትውሰድብኛ ልጨርሰውና ታውጣዋለን። በገዳሙ አሉ ያሏቸው የመጨረሻውን ወደ ላይ ከፍ አድርግልኝ። ምን ሆነ ነው? ወደ ላይ ከፍ አድርገው። ወደ ላይ አዎ፣ በቃ ሂድ ወደ ላይ። እሺ በገዳሙ አሉ ያሏቸውን 29 መነኮሳትና የአብነት ትምህርት የሌለ ውሸት መሆኑን እንዲያውቅልን። በገዳሙ 29 መነኮሳት አጥበለው ውሸት ነው እንዲታወቅልን። አራተኛ በሀገረ ስብከቱ ስር ለሚገኙ አድባራትና ገዳማት የሚለቀቅ ዓመታዊ በጀት የት እንደሚገባ እንዲጠየቅልን። አምስተኛ በ43ኛው መደበኛ ሰበካ ጉባኤ ላይ በ9ኙ አጥቢያ የተገነቡ 11 ሁለገብ ህንፃዎች ተመርቀው ከፍተኛ ገቢ እያስገኙ ነው በማለት ያቀረቡት ሪፖርት ውሸት መሆኑ እንዲረጋገጥልን። ስድስተኛ በጎደሬ ወረዳ 129 ኩንታል ቡና፣ በመንገሺ ወረዳ 2145 ኩንታል ቡናና በተክለ ሃይማኖት ገዳም 98 ኩንታል ለውዝና ሰሊጥ በግብርናው ዘርፍ አምርተን አግኝተናል መባሉ ሐሰት መሆኑ ታውቆ ነገር ግን እውነት ነው ከተባለ ምርቱ ተሽጦ ለምን አገልግሎት እንደዋለ ኦዲት እንዲደረግልን። ሰባተኛ የአመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን ትምህርት ቤት ከተመሰረተበት ዓመተ ምህረት ጀምሮ የሚገኘው ወርሃዊ ገቢ የት እንደደረሰ እንደሆነ እንዲጠየቅልን። ስምንተኛ ለ18 ዓመታት ከየአጥቢያው የሚሰበሰብ ፐርሰንት ለጠቅላይ ቤተ ክህነት በትክክል መድረሱን እንዲረጋገጥ ጠቅላይ ቤተ ክህነቱም እየተማጸንን የጋምቤላ ሀገረ ስብከት ካህናት እና ሕዝበ ክርስቲያኑ ከዚህ በላይ መሸከም የሚችል አቅም እንደሌለው ታውቆ ሊቀ ጳጳሱ በአስቸኳይ ከቦታው ተነስቶ በምትካቸው ረጅም ዓመታት የተበደለውን ሕዝብ ሊክስ የሚችሉ ቀድሰው የሚያቆርቡ ቤተክርስቲያን ሕዝብን ከምንፍቅና ትምህርት የሚታደጉ ቤተክርስቲያኗን እምነትና ዕውቀት ባላቸው አባቶች የሚመሩ ከዘረፋና ከውንብድና የሚታደጉ ሊቀ ጳጳስ እንዲመድቡልን ስንል በልጅነት መንፈስ በታላቅ አክብሮት እንጠይቃለን ብሏል። የጋምቤላ ባለ ጥቁር ቦኔቶች ሰምታችኋል። ከዚህ ወንበዴ ጋር የምትተባበሩ ጠላቶቻችን ናችሁ። አንፋታችሁም። እኔ ለቤተ ክርስቲያን ክብር ብዬ እስከ ዛሬ ያስኩትን አፈነደዋለሁ። ድብልቅልቁ ይውጣ። የተቀደሱ አባቶች ከገዳም መጥተው ተሹመው ቤተ ክርስቲያኒቷን ያስተካክሏታል። ወንበዴ ከመንበሩ ይጠራረጋል። የኔ አምላክና የናንተ ሰይጣን አብሮ ይታያል፣ ይፈተናል። እኩል አብሮ እንፈትነዋለን። እንዲህ አይነት ወንበዴ፣ እንዲህ አይነት አለሌ፣ እንዲህ አይነት ዘራፊ፣ እንዲህ አይነት አጭበርባሪ፣ የማይቀድስ የማያቆርብ ቤተክርስቲያኒቷን እንደ ግል ንብረት የሚበላ የለም። ምዕመናን ገንዘባችሁን ቆም አሁን ልማት ምናምን የለም። ወራዊ ክፍያችሁን ብቻ የደብተሯን ብቻ አለቀ። ሙዳየ ምጽዋት የሚዞረውን ቆም ለተራበ ካህን ብቻ አሉ። በየቤቱ ምዕመን ካህናት ተርበዋል። የማንንም አለሌ መንገደኛ ዘሩን እየሰበሰበ የሚጠቅም ቤተክርስቲያንን የግል ንብረቷ ሱቁ ያደረገ የቤተክርስቲያን ፓስተሮችን ዓመታዊ የኪስ ገቢያቸው እያንዳንዱ ጳጳስ 300,000 ብር ለድሃ እንዲመጸውቱ ይሰጣቸዋል። ያ ድሃ ሊመጸውቱ
የኛ ደጎች የኛ መላኮች 300,000 ለእያንዳንዱ ጳጳስ ደሞዙ 70-80 ሺህ ነው ከአበሉ ሌላ። አዲስ አበባ ሀገረ ስብከት ደሞዝ በሄድክበት 100 ሺህ ብር ትቀበላለህ። ራጉኤልን ከጎበኘ 100 ሺህ ብር፣ ለሹፌሩ 20 ሺህ ብር፣ ለአብሮ ለሚሄደው ኮተታ ሙላ 50 ሺህ 30 ሺህ። ቤተክርስቲያን በጥቂት ወንበዴ አለሌ ወንበዴዎች ቤተክርስቲያንን የቢዝነስ ማዕከል ያደረጉ ሰርተው መብላት የማይችሉ ቢነግዱ የማያተርፉ ቆብ አድርገው ይሄን ምስኪን ህዝብ የሚግጡ እነዚህን ሀይ መባል አለበት። ሀይ መባል ከአሜሪካ አውሮፓ ከምናምን ያለውን በሙሉ ማለት መነኩሴ እያነጠነጠ ጠግቦ እያስታወከ እየኖረ ምዕመናን ገርጥተው ያሸቦ ዕቃ መስለው የሚኖሩበት ዘመን ማብቃት አለበት። ካህናት ልጆቻቸውን ማሳደግ አቅቷቸው በሰቀቀን በመነኩሴ ቅኝ ግዛት ታጥረው የሚቀመጡበት ምክንያት የለም። መነኩሴ ወደ ገዳም፣ የግብፅ መነኮታት ሀብታሞች ናቸው። ገዳም አምራች ነው። ገዳም መነኩሴ ገዳም ነው የሚሄደው። የአባታችን አታውም እንዴ እዚህ ተክለ ሃይማኖት ገዳም መስርተው ምን ተክለ አባ ኪዳነ ማርያም አላያችኋቸው? ተከዜ እንዴት አድርገው እንዳለሙት ስንት ገዳም ይለማል። መነኩሴ ገዳም ነው የሚያለማው እንጂ ሴት አያተራምስም። ከተማ ቁጭ ብሎ ሆቴል አያማርጥም። ትንቡክ እኮ ነው የሚሉት። ስራ ያውቁ እጃቸው ራሱ ሶፍት። እስቲ ተመልከቷቸው የመነኮሳቱን እጅ። ደም ስራቸው ይሯሯጣል። በዚህ ደም ስራቸው አይጸልይ፣ አይጾም፣ አይሰግድ። ፂሙን አንጀርጎ ቆሙን አንጀርጎ የድሃ መበለትን ኪስ ያራቁታል። ይህንን ኃይል እንለዋለን። ንጹሐን ቅዱሳን አባቶች እንዳሉ እናውቃለን። ምልክታቸው ያስታውቃል። እኔ እየተናገርኩ ያለው ይሄን ጋለሞታውን ነው ማለት። እንግዲህ ከጋምቤላ የወርቁን ጽላት ከኪዳነ ምሕረት የወሰደውን ህዝቡ ወጥሮ ሲይዛቸው አይ ለብቻዬ ልጸልይባት ብዬ ነው እንጂ ይሄውምኩ ብለው አምጥተው መልሰው እዛ ተክለ ኪዳነ ምሕረት መልሰው አጣና። እንግዲህ ያ ፌክ ይሁን አላውቅም። ምክንያቱም እዚህኛው ሌላ ተመሳሳይ ፌክ አምጥተው ነው ወርቁን ነው ያሉት የተባሉት። ይሄ አጭበርባሪ የሰባራ ባቡር ማፊያ የመቱ ጩሉሌ የምህረት አብ ጓደኛ ቤተክርስቲያንን በአናቷ ማቆም የለበትም። ዳይ አለቀ። በአባቴ ጎንደሬ ነኝ በእናቴ ትግሬ ነኝ አይሰራም። ገደል ግባ ከነንትንህ ማለት ነው። ይሄ ነው። በዚህ ይመጣ እንቀጥል። ሁለተኛውን እንቀጥል። ወደ አሩሲ እንሂድ። እኔ ከእናንተ ጋር ነው የማወራው። ወደ አሩሲ እንሂድ። የጋምቤላው በዚህ አልቋል። ይሸነፋል፣ ይቀጥላል። የደረሰበትን እየተከታተልኩ ሄደ። ከዚህ በኋላ እሳት ለብሼ እሳት ጎርሼ ነው የምመጣው። ማንም ምንም አባቱ ያመጣው እኔ ጸቤ ከሌባ ጋር ነው፣ ከዘማዊ ጋር ነው፣ ከጋለሞታ ጋር ነው። ንጹሐን አባቶችን አልነካሁም። ይሄን ዘራፊ የባንክ ቡኩን አሰጠዋለሁ። የዘመዱ የቁባቱ አሰጠዋለሁ። አሳያለሁ። ከዛ በኋላ ደግሞ ይሄን አጸያፊ ቪዲዮ ደግሞ ለቀዋል። በቃ ምዕመናን ሃይማኖታችን አንደቅም፣ ማተባችንን አንበጥስም። ቅዱሳኑ መጥተው ቤተክርስቲያኒቷን እስኪረከቧት ድረስ አናደርግም። አለሌ ሁላ ፈሪ ሁላ። ከዛ ደግሞ ይሰድበኛል። አሳያለሁ። ወደ አሩሲ ስንመጣ እንሄዳለን። አሳያለሁ። እንቀጥል። ወደ አሩሲ ምን እያለ ነው ሰው?